ሰላም እንዴት ናችሁ? ወደ ሰባት ዩቲዩብ ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። በእነሱ ሪአክት ነው የምናደርገው። እስከ ዝግጅት መጨረሻ የትም እንዳትሄዱ። ከዛ በፊት ግን ሰባት ዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ይህንን ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ አድርጉ። ሌትስ ጎ። መጽሐፍ ቅዱስ እንማር ነበር እና ቁንጅናን ስለ ቁንጅናን ማን ነው የነገረኝ? ምክንያቱም ሶሳይቲ የሚነግርሽ ነገር አለ። ቆንጆ ምን ማለት ነው እና ኮመን ነው ቁንጅና ምንድነው የሚለውን በእነሱ በሚነግሩሽ ነው የምታዩና መጽሐፍ ቅዱስ ነው የምናጠናው። ሁልጊዜ በቀን 3 ቻፕተር ማንበብ አለብሽ በእናቴ ህግ መሰረት። ሁላችንም ተስማማሽ አልተስማማሽ የሷ እንትን አይደለም። አባቴም እዛ ውስጥ አይገባም። ስለዚህ በደንብ ነው የምናነበውና መኃልየ ሰለሞን የሚል ቻፕተር አለና አብዛኛው ስነ ጽሁፍ ሰው የመጽሐፍ ቅዱስ ጅማሩ ከዛ ይመስለኛል። በጣም ወደዋለሁ፣ ምክንያቱም የሆነ ፖኤትሪ ምናምን ስላለው ወደዋለሁ፣ አነባለሁ። ግን እዛ ላይ ሱላማይት የምትባል ቆንጆ ሴት አለችና ምንም ልትመስላት አልትችልም እኔን ወይም ጎረቤቶቼን። አንገቷ ምናምን ማማ የሆነ እንትን ይመስላል። ቆሜ በማስመሪያ እንኳን በለካው ከዚህ ማለት የሷ በፍጹም ልንመሳሰል ራሴን አይቼ ጸጉሬ ቁድንድድ ነው ምናምን አንመሳሰልም። መጽሐፍ ቅዱስ ቆንጆ ሴት ብሎ ያቀረባት ቆንጆ ብሎ መለኪያ ያደረገው ጸጉሯ እንደ ነጎድጓድ እንደ ምናምን ይልሻል። አንገቷ አፍንጫዋ መሰል ከኩ ኢቭን ፌር ስኪን ላይት ስኪን መሆኗ ምናምንና በጣም ይረብሸኝ ነበር። ላይክ ጓደኞቼ አንመስላትም ማናችንም፣ ምንም አመዳሞች ነን፣ አናምርም ምንም አይነት እንደዛ አይነት ነውና ቁንጅና እንዴት ነው እግዚአብሔር እንዴት ነው በእንደዚህ አይነት መልኩ ቁንጅናን የለካው የሚል ጥያቄ ነበረኝ። እና አስቴር የምትባል ኤሌመንታሪ ስኩል ማቃት ልጅ እዛው እኛ ሰፈር ነው የምትኖረው፣ ግን ወደ ከአውቶቡስ ተራ በላይ ነው እና ጥሩ ኑሮ ያላቸው ናቸው። ቤቷ ትጋብዘኛለች። ልጅ ነኝ። ቆሻሻ ካልሲ ነበር ያረኩት። ካልሲው ቀዳዳ ደግሞ አለው አውራጣቴ ደሞ በዛለ ስኒከር አድርጌያለሁ። ቤታቸው ተጋበዝኩኝ እና እኛ ቤት ጫማ አይወልቅም ስትገቢ። ጫማ የምታወልቂበት መስፈርት ምንም አያስፈልገውም። ራሱ ምንም በቃ ከነጫማሽ መግባት ትቻለሽ። ብቻ ባጠቃላይ አልገመትኩም እነሱ ቤት ሂጂኒ ጫማ ላወልቅ ማለት ነው። ስለዚህ አፍኘዋለሁ ሽታውንም ቀዳዳውንም ተሰጥ እዚህ ስቆም እዛ ጋ እህቶቿ መጡ። በር ተከፈተ። አስቴር ከፈተች። ሰላም አልኳት። ከዛ ጫማ ተደርድሯል እዛ ውጭው ጋር። ንጹህ ናቸው። በጣም ንጹህ ቤት ነው። ጣውላው ራሱ በሰም ተደርጎ ያብረቀርቃል። ጫማ ማውለቅ እንዳለብኝ ገባኝ። በቃና አሁን እኔ በጣም እንትን ውስጥ ገባው። ላይክ ጭንቀት ውስጥ ቀዳዳው አለ፣ ሽታው አለ ጫማዬ እና እህቶቿን ሳያቸው ደግሞ ይሄ እንትን ያ ቢጫው አበባ አለ አይደል? ረጃጅሞች ናቸው ሲያምሩ። ልክ ሱላማዊት ያየኋት እነሱ ናት። በቃ ፍሮዌኒ ስማቸው ሉቺያ ፍሮዌኒ። እኔ ትግስት ነኝ። ማስቲካ የምታኝት በየመንገዱ ትግስት ፍሮዌኒ ረጅም ልጅ ሉቺያ ሲያምሩ አይቼ እነዚህ ናቸው መጽሐፍ ቅዱስ ላይ የተጻፉት ቁንጅናቸው። በጣም ፈዝዣለሁ ኦልሬዲ። እሷ ማስቴርም ታምራለች በጣም እና ግን በጣም ኮምፓሽኔት ናቸው። ግቢ ምናምን አሉኝና ከዛ ስፈታ በጣም አሳቢ ያዘኝ በቃ። ስለዚህ ቆይ ያልተቀደደው ለኩኝ። በጣም ይሸታል ጫማዬ። ለራሴ ራሱ በጣም እንትን ብሎ ይሰንፍጦኛል ላይ ከዛ ምንም ግን እንዳልመሰላቸው አይ ቲንክ ሸቷቸዋል። ገባሽ? ከዛ ያው የግዴታ ስለሆነ ሁለተኛውንም አወለኩት። ጣቴ ልክ ጫጩት ከእንቁላል እንደምትወጣ እና ፈንግጣ ወጣች። እና ያው ልጅ ነኝ። በጣም ካልሴ ይሸታል። ቆሻሻ ነው ካልሴ። እዛ ንጹህ ቤት ገባሁ። ምንም እንዳልመሰላቸው ሆኑ። አቀፈችኝ። ሉቺያ እንደዚህ አርጋ አስቀመጠች። ለኔ ስሜት ተጠነቀቁ በጣም። ሻይና ዳቦ መጣ ምናምን። በጣም ኢምፕረስድ ሆንኩና ስመለስ ስለ ቁንጅና ያሰብኩት ነው። ስገባ በጣም ፈዝዤ ነበር። ይሄ ምንድነው የሚባለው? የሰንፍላወር የሱፍ አበባ የረጃጅሙ በቃ ሰማይ ሊስም የደረሰ በጣም ነው የሚያምሩትና ዋው ምናምን ብዬ ነበር። በኋላ ግን ደግሞ ሞር የሚያምር ሳይድ አየሁኝ ከነሱ።
አጠገቤ ቁጭ ብለው እንደዛ ቤቱን አሸተትኩ ቤቱን በቃ በከልኩት ነው የሚባለው ግን ቁጭ አልኩኝ ምንም ነገር እንዳልመሰላቸው ሆኖ በላውን በልቼ ተጫውቼ እስከወጣ ሲሄድ አቅፈው ስመው እና ቁጭ ብዬ ቁንጅና ስለ ቁንጅና ጻፍኩኝ ገብቼ ከቤት ከገባሁ በኋላ ቁንጅና it's not about how you look እንደዛ ቆንጆ ሆነው ቢያላግጡብኝ ወይም ቢሰድቡኝ ወይ ቢያሸሹኝ ቢያገሉኝ ቁንጅናቸው ሊታየኝ አይችልም እናደድ ነበር ማለት ግን በጣም ለካስ ውበት ማለት ሁሉን ነገር እንደሚያካትት እዛ ላይ የተጻፈው ነገር ሊገባኝ አልቻለ ያ እንደ በጣም እንትን አልኩበት የጻፍኩት ጽሁፍ ምንድነው ቁንጅና ከላይ ነው ከውስጥ የሚል ጽሁፍ ጽፌ ነበርና የውስጥ ነው መሆኔን ያለበት የሚልና የመጽሐፍ ቅዱስን እንግዲህ ወደ ኋላ አስኬድኩት ሊመለስልኝ ስላልቻለ የራሴን ነገር እንዲህ አይነት እንድትፈላሰፊ በዛ ላይ እንድትጽፊ ያረግሻል እንዲህ አይነት ዋው በጣም ማለት ነው እኔ ከዚህ በፊትም አይቻለሁና ምንም የዚች ሴትዮ ኢንተርቪው በቃ እንዴት ነው በጣም ነው ደስ የሚለው በጣም ማለት ነው አይዲያ በቃ በጣም ደስ የምትል ሴት ኦ ማይ ጋድ በጣም እርጋታ ንግግሯ ኤቭሪቲንግ ደስ ነው የምትለው የተናገረችው ደግሞ ትክክል ነው አንድ ሰው ፌሻሊ በጣም ቆንጆ ሆኖ ውስጡ ጥሩ ካልሆነ ፊድባኩ ለሰው ያለው ነገር ጥሩ ካልሆነ ማንም ሰው አይወደውም በዚህ ሁሉም ሰው ማወቅ አለበት ውበት ማለት ሁለቱንም አንድ ላይ ሲሆን ነው አንዱ ብቻ እንትን ሲል ከውጭ ውበት ደግሞ ውስጣዊ ውበት እንደሚበልጥ የታወቀ ነው ያሄ ሰው እንደዚህ ስትሉ ላይክ ሌላ ነገር ይመስላል ግን በጣም ቢዩሪ አንድ ሰው ሆኖ ውስጡ ግን ሰውን የሚያስቀይም ሰውን አቢዩዝ የሚያደርግ ሰውን እንትን የሚያደርግ ሰው ከነዚህ አይነት ሰው ጋር ማንም ሰው መቀመጥና መጫወት የሚፈልግ ሰው የለምና እሷ እንደተናገረችው በጣም ቆንጆ ናቸው ምናምን ግን ቤታቸው ስትሄድ ያኔ በጣም እሷን ዲስተርብ ያድርጓት ምናምን በጣም ውስጧ ምን ነበር ሊሆን የሚችለው ገባችሁ ይሄ የውጫዊ ውበቱ ነገር እንዳለ በዜሮ ነበር የሚባዛው ግን ሁለቱም ነገር ጸባያቸውንም ስታስረዳ ውስጣቸውም ቆንጆ ሲሆን ደስ ይላል ማለት ነውና ውስጣዊን ነገር መስራት በጣም ቀላል እንደሆነ ሁላችሁም ታውቃላችሁ ነው ጸባይን ማስተካከል ለሰው ስሜት መጨነቅ ምናምን ሰው አይመስለውም እንጂ ለሰው ስሜት መጨነቅ በጣም ትልቅ ነገር ነው በፈጣሪ የሚከበር ነገር ነው ላይክ ያያችሁትን ወይም ደግሞ ይሁን የመሰላችሁትን ነገር ዝም ብላችሁ ካፋችሁ አውጥታችሁ ስትናገሩ ያ ሰው የሚጎዳ ከሆነ እናንተ በጣም አታምሩ ማለት ነው ኦኬ that's why ስለዚህ ለሰው ልጅ ስሜት መጠንቀቅ በጣም አስፈላጊ ነገር ነው ፈጣሪም የሚወደው ነገር ነው ስትመሰገኑ እቺ ልጅ እኮ ጸባይዋ መልኳ ምናምን ሲባል ደስ ይላል ነው መልኳ ደስ ይላል ብቻ ውስጥሽ ጥሩ ካልሆነ ደስ አይልም ይሄ ለወንድም ለሴትም ይሰራልና በጣም ተመስጬ ነበር የሰማሁት እናንተም ደስ እንዳላችሁ አልጠራጠርም የኔ ሴት ሚዜዎች አማርኛ ስለማይችሉ ያንተ ሚዜዎች እንግሊዘኛ መቻል አለባቸው ስትለኝ እናንተና ስፔሳ ካሳሁን ረሳው እንዴ አንተም እኮ እንግሊዝኛ አትችልም አረሳሁት ግን እኔ ሙሽራ ነኝ ቀኑ ሙሉ ሳልናገር መዋል እችላለሁ ጀነን ነብዬ ይብላኝ ለእናንተ ሰርግ ከአሜሪካ የሚለውን ፊልም አይታችኋል በጣም ደስ የሚል ሙቪ ነው እና ሙሽራው በእንግሊዝኛ አይጠበቅበትም ያው ሚዜዎች መቻል አለባቸው እንግሊዝኛ ግን በነገራችን ላይ ለማውራት ቬሪ ሲምፕል የምሬ ነው ፕራክቲስ ማድረግ ብቻ ነው ላይክ ሳይክል እንደምንለማመደው የለም ሲደረግ ብዙዎቻችንን ፈራለን ግን አለ ብዙ ዩቲዩብ ቻናል አለ አይደል አው ማራኪ እንግሊሽ አለ ምናምን እሱን በደንብ መከታተል ያስፈልጋል እንደ ፕሮሞሽን ሳይሆን ላይክ እንደ ሪፈረንስም ይጠቅማችኋል በሚል ነው ይሄን የተናገርኩት እሺ ዛሬ ግጥም ነው ይዤላችሁ የመጣሁት ትላንትናን ሳስብ ቡና ነው የምጠጣው ስለ ዛሬም ሳስብ ቡና ነው የምጠጣው እኔ ግን መቼ ነው ቡና የማልጠጣው እንዴ ያበደ ግጥም እኔ እስካሁን እንደዚህ አይነት ቢገርም ግጥም ሰምቼ አላውቅም ወንዶች መጡና እባክህ ላግባሽ እስከ 21 ዓመትሽ አንቺ የምትወጂውን ሰው ካላገኘሽስ እንዴ ፈልጓላ የምትፈልጊው አይነት ሰው ካልተገኘ
ማልፈልገው ነው ከበለ እሱ እስከሚገኝ ድረስ የምትፈልጊው እስኪገኝ ድረስ ወድፈላ ቆይ አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታረጊዋለሽ እንዴ ፈታለሁ እኔ ለተሰጥና የምፈልገውን አግብቼ እንዴ አድጋለሁ ከሱ ጋር እንዴ አንቺ አሁን የማትፈልጊውን አግብተሽ ከዛ የምትፈልጊውን ካገኘሽ በኋላ ይሄኛውን እንፋታ ስትዩ ይሄኛው ይጎዳል እኮ አይደለም እኔም አላልፈልግም እሱ ማልፈልግ ሳንፋለክ ከዛ ያለው ሲገኝ ልጁን ታዳው ብዬ ወደ የልጁ እናት እኮ ነሽ ይሄኛው አንቺ ባትወጂውም እሱ ይወድሻል እኮ እግዚአብሔር ደግሞ መፋታትን ይጠራል በመጽሐፍ ቅዱስ አዎ ግን እኔ ያንን ነው የፈለኩት ታዲያ ወይ መጀመሪያ አለማግባት ነው አማትወጂው እሱ ያለማ ገና ለገና የምወደውን አላገኘውም ብለሽ የማትወጂውን ሰው እንዳታገቢ እሺ ለምን ምን ማለት አልችልም ምን ማለት ይችላል አይደል ነው ግን አንዳንዴ ልጆችን እንደርሚያቸው ብናደርጋቸው ቢ አስባለሁ ነው ላይክ እኔ ይሄ የሚያስቅ ነገር ነው ብዬ አላስብምና የዘድሮ ልጆች ደግሞ ትንሽ ከወጣ ይላሉና ይሆናል አይደል መስመሩን መምራት ያለበት ቦታ ማስያዝ ያለበት ቤተሰብ ነው ብዬ አምናለሁና የተናገረችው ነገር በጣም እየገረመኝ ነውና ያው ልጅ ስለሆነች ነው በሚለው ነው ግን ትንሽ ልጆች ላይ ፎከስ መደረግ አለበት ባይነኝ እናንተስ ምን ትላላችሁ ግን በልጅቷ ሐሳብ ተስማምታችኋል ወይስ እንዴት ነው እኔ ታየኝ አይዶር ነው በቃ እኔ ታየኝ ልጅቷ እንደዚህ በዚህ እድሜዋ እንዲማሰቧ ተገቢ አይደለም የሚል ነገር ነው እናንተም እንደተሰማችሁ ኮሜንት ላይ ጻፉልኝ ውድ ሰባቲው ቤተሰቦች እንዲህ ያለን መጨረሻ ላይ ደርሰናል እስከ ዝግጅት የመጨረሻ ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ ቴንክ ዩ ከዛ በፊት ለሰባቲው አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሁላችሁም ይሄንን ቪዲዮ ላይክ አድርጉ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ ለጓደኞቻችሁም ሼር አድርጉላቸው በሚቀጥለውም አሪፍ ቪዲዮ ይዤላችሁ እመጣለሁ እስከ ዝግጅት የመጨረሻ አብራችሁኝ ስለነበራችሁ ቴንክ ዩ ባይ